የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። እኔ ክርስቶስ ነኝ የሚሉ ሲመጡ በአሳቹ መንፈስ እንዳትናወጡ የጦርህንም ወሬ ልትሰሙ ግድ ነው። ዳሩ ግን አትፍሩ፣ ፍጻሜው ገና ነው። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። መንግሥት በመንግሥት ላይ ይነሳል በቁጣም ቸነፈርና ራብና ሐዘን ሲመጣ እነዚህ ሲሆኑ ፍጹም በየቦታው የምጣር መነሻ ጅማሬው እኮ ነው። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። ለስደት መከራ ለሞት ሲሰጧችሁ ስለ ስም አሕዛብ ዓለም ሲጠላችሁ ፍጥረት ሲሰናከል እርስ በርስ ሲጣላ ጽናት ይኑራችሁ እንዳትስቱ ኋላ። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። በአመፃ ብዛት ፍቅር ስትቀዘቅዝ በበቀል ርኩሰት ዓለም ሲደነዝዝ ምስክር እንዲሆን ወንጌሉ ሲሰበክ ጸሎት አይለይህ በመዓልትም በሰርክ። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። የጥፋት ርኩሰት መቅደሱ ላይ ሲቆም ክፋትና ተንኰል ተሹሞ ሲሰየም የሚሰማ ያስተውል ይጠንቀቅ ለራሱ መሆኑ ነውና ፍጻሜው መድረሱ። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል። በክረምት በሰንበት ስደት እንዳይመጣ ዛሬ ነው መጸለይ ፍጻሜው ሳይወጣ። መከራው ሲያበቃ ፀሐይ ይጨልማል፣ ከዋክብት ረግፈው ምድር ይናወጣል። የመጨረሻው ቀን ይህንን ይመስላል። በጸሎት የተጋ የጸና ይድናል።
መለከት ይነፋል፣ ሰማይ ይከፈታል፣ ከመላእክቱ ጋር ጌታችን ይመጣል። ኃጥእ ዋይ ዋይ ይላል የማይጠቅም ጩኸት፣ ጌታ በዚያ ጊዜ አስበን በምሕረት። የመጨረሻው ቀን ይህንን ይመስላል፣ በጸሎት የተጋ የጸና ይድናል። የመጨረሻው ቀን ይህንን ይመስላል፣ በጸሎት የተጋ የጸና